ማነው? ማነው? ምንድነው ሙአዝ? እንዴት ነው? ሰላም ነው? ሰላም ነው? ሰላም ነው። ምን ነበር? አንዳንድ ነገሮችን እንድናወራ ፈልጌ ማለት ያለው ነገር አሁን እኔ በራሴ ስለወሰንኩ ምንድነው የምትወስነው? ማለት ምንድነው የምትወስነው? በጣም መገዝተሃለሁ ብለኝ። አይ ተነጋግረናል አይደለ? አዎ ጨርሰናል ተነጋግረን። እና ምን ቀረሽ? አይ ካሜራ ይዘህ ለምን ትመጣለሽ? ልትፈርምልኝ? ምንድነው የምፈርመው? ማለት ጨረሱ። በአንተ ስም ነው ያለው ካርታው ሙሉ ማለት ትችላለህ። ሙሉ ሰነዱን አስንትን ብያለሁ። ሙአዝ እኔ ስማኝ መጀመሪያ አውራና አይደለ? እኔ ፈርሜያለሁ። አንተ ፈርሚያ ብቻ ነው የምታወራው። 10 ቀን ሆኖኛል አይደለ? የተስማማነው 10 ቀን ነው አይደለ? ዛሬ አለቀ እኮ አይተሃል። ዛሬ ቀኑ እኔ እሰጣለሁ። ሊከፈልህ እኮ ነው፣ ልንሰጥህ እኮ ነው። ለምን ነው የምትቸኩለው? ቀን አለፈ። ነገርኩህ እኮ ብርን እንሰጣለን። እናትህ ብዬሽ ነው እስካሁንም ዝም ያልኩህ። ስማኝ እኔ ስማኝ፣ ብር ይሰጣል። ገባህ? አሁን አትቸኩል። ብር ይሰጣል። የምትፈርምልኝ ከሆነ አሁን ፈርምልኝ። አልፈርምም። ምንድነው እሱ? በቃ አሁን ገዢዎች መጥቷል። ከገዢዎች ጋር ተስማምቼ ጨርሻለሁ። ሙአዝ በእናትህ ሙአዝ እንደዚህ ያን ነገር አታድርግ ሙአዝ። አሁንም እሺ ልረብሽኝ ነው ቆይ የመጣው እንዴ? አሁን እዚህ ጋር የምታረገው እሺ እናቴ ያመማት ነው። እኔ ራሴ አወራለሁ። ውጣ ለእናትህ ሂድ። እሺ 10 ቀን ሙሉ የታገስኩ። እሺ ሂድ። አሁን እኔ ራሴ አወራለሁ። የትም ሄድበት እንትን የለም። ችግር ምንድነው? ቆይ ችግር ምንድነው? ሙአዝ እንድትፈርምልኝ ብቻ ነው የምፈልገው። ሙአዝ እኔ ራሴ አስተካክላለሁ። ሙአዝ ስለፈጠረ ሙአዝ ምንም ነገር እንዳጣ በእናትህ ሙአዝ እኔ ራሴ ከፍላለሁ። እኔ ራሴ እሰጣለሁ። እንሰጣለን። ትንሽ ጊዜ ስጠን። በህይወት ዘመኔ እንደዚህ አይነት ስራ ሰርቻለሁ። ወይኔ ጣቂ እኛ ስንት ስራ እንሰጣለን እኮ ሙአዝ። ስንት ስራ ስንሰራኛ እኔ እንደዚህ ሰው ጋር እንትን ብዬ አላውቅም። ሙአዝ በእናትህ እኔ ራሴ እሰጣለሁ። ይኸው እንሰጣለን። ነገ ከነገ ወዲያ እንሰጣለን። አሁን አይሆንም ሙአዝ። ለምን ነው የምትሸጠው ቤቱን? ፈርም እንዴ? ለምን ነው የምፈርመው እንዴ? ምን ነው ያደረክ ያለው ሙአዝ? የምፈርም ከሆነ እንሰጣለን ብሩን። አሰማም ዛሬ ምንድነው ቀኑ? የሰማኝ ነው አይደል? መጀመሪያ ስማኝ። እኔ ራሴ ብሩን እሰጣለሁ። እዚህ ጋር መጣ እንደዚህ አትንጫጫ ሙአዝ። እሰጣለሁ ነገ እኮ ነው አልኩ። ነገ ብለህ 10 ቀን ተስማምተን አወራን ጨረስን። 10ኛ ቀን ዛሬ መጣው። እሺ እንሰጣለን ነገና። ይሄ ያስማማናል። አይስማማንም። 10 ቀን ለምን ነው ቤቱን እሺ የሚሸጠው እንዴ? የተስማማነው በዚህ ነው። ገንዘቤስ እንዴ? ለምን እናቴ ነውንም እናቴ አመማት እኮ በአንተ ምክንያት እኮ ነው። እናቴ እንደዛ ሆነችው በአንተ ምክንያት እኮ ነው። ንገረኝ። በአንተ ምክንያት እኮ ነው ይሄ ሁሉ የሆነው። በአንተ ምክንያት እናቴ እኮ የወደቀችው እኮ በአንተ ፊት እኮ ነው። ታውቃለህ? በአንተ ምክንያት ነው። ነግሬሃለሁ። እኔ አክብሬ ቤት ሙአዝ ነግሬሃለሁ። እኔ ነገ እሰጥሃለሁ። ጭራሽ እኔ ነብስ ያስክ ሙአዝ በእናትህ በፍርድ ቤት እኮ እንትን አለኝ። ሙአዝ በእናትህ እኔ ነገ እሰጥሃለሁ። በእናትህ እኔ አክብሬ ቤት ያማታል። እናቴ ያማታል እኮ ሙአዝ። አክብሬ ቤት ድረስ የመጣሁት እኮ እንትን አለው። እኔ ራሴ እሰጥሃለሁ እኮ ብሩን። ለምን አትታገስም? ለምን አንድ ቀን ሙአዝ ነገሩን በፍርድ ቤት እንጨርስ። በፍርድ ቤት ሙአዝ በዚህ እንደዚህ አታድርግ ሙአዝ። የሁለት ቀን ስራ ነው። እንደዚህ አታድርግ ሙአዝ። የሁለት ቀን ስራ ቀላል እኮ ነው ሙአዝ። እኔ ነገ እሰጥሃለሁ። ነገ ከነገ ወዲያ ባለው እናቴ እሺ እንዳትወጣ ጨርስ ይላል እኮ። እሺ እናቴ እንዳትወጣ ቢያንስ ቀን በቂ ናት። ይሄን እናቴ ካወቀች ያማታል። በእናትህ ሙአዝ እያመማት እኮ ነው። ተረዳኝ እንዴ በኔ ምክንያት እኮ ተጨናነቀች እኮ ልብስ ትይዛለህ እንዴ ሙአዝ። አንተ ማንነቴን አላወቅም ማለት ነው ሙአዝ። በእናትህ ሙአዝ አሁንም አልተረዳኝም። ርቀኸኝ አውራ እንዴ ምን ይሆንክ ነው አንተ? ምትፈርምልኝ ከሆነ የተስማማነው በዚህ ነው። ውስጥ ገብተህ ምትፈርም ከሆነ ፈርመና ሂድ። እፈርማለሁ ግን አሁን አይደለም። ብሩን ከሰጠው በኋላ እንጨርሳለን። ብሩን ነገ እሰጥሃለሁ ሙአዝ። ያዝ እኔ እናቴ ምንም ነገር እንድትሆንብኝ አልፈልግም። አጋበልና አውራኝ። ወይኔ ዳጊ ፈርም ከሆነ ውስጥ ሂድና ውስጥ ዘፈርመህ የምትመጣ ከሆነ ፈርመና የምትፈልገው ብር ነው። ብሬና ነው። እኔ ራሴ እሰጥሃለሁ። አይ የምትል ከሆነ ነገ ነው ገዳ ቢፈጅብኝ ነው። እሺ እንውጣ፣ ውጪ እናውጣ። ውጣ እሺ እናቴ ዞር በል። እናቴ እንትን ትላለች። በእናትህ ሙአዝ የምትፈርምልኝ ከሆነ ፈርምልኝ። እንዴ ምን ይሆንክ ነው ሙአዝ? ሙአዝ በእናትህ ሙአዝ ስለፈጠረ ያንተ ፍርሚያ ሙአዝ በእናትህ እኔ ራሴ እሰጥሃለሁ። ሙአዝ በእናትህ እኔ ራሴ እሰጥሃለሁ። ነገ ከነገ ወዲያ እሰጥሃለሁ። ሰው ሲያከብር ተከበር። አክብሬ መሰለኝ ቤት ድረስ የመጣሁት። ከአንድ 2 3 መጥቻለሁ። አላመንከኝም አይደለ?
እኔ ራሴ ነገ በእጄ መጥቼ እንካብዬ ብርን ሰጣለሁ። ግን እናቴ ይሄን ነገር ካወቀች እንጨንጨንጨንጭ አትበል። ሙአዝ አሁንም አልተረዳኝም። እባክህ ሙአዝ እባክህ በክብር አውራኝ። ሰውዬው ሰምተኸኛል? ወይኔ ዳጊ ብር ነው የምፈልገው፣ ብር ነው የምፈልገው። ንገረኝ። ቆይ ብሬም ታስገባልኝ ከሆነ አሁን ታስገብልኛለህ። ነገ እሰጥሃለሁ። አንድ ቀን መታገስ አይከብድም። እንግዲህ አንድ ቀን መታገስ ይከብዳል። አንድ ቀን አይ የምትል ከሆነ ሌላ ጣጣ ነው የሚፈጠረው። አልፈርምም። ምን ታመጣለህ? በህግ እንጨርሳለን ሁሉም ነገር። ሙአዝ ሁሉም ነገር በህግ እንጨርሳለን። ሙአዝ ስማኝ እሺ። እኔ ራሴ ሁሉ ነገር አስተካክላለሁ። ሙአዝ ስማኝ እሺ። ሁሉም ነገር በህግ ነው የምንጨርሰው። ወደ ህግ ለምን ነው የምትወስደው እንዴ? በቃ ምንም እኮ እሺ እናወራለን ሁሉን ነገር። ያው አውራኝ እሺ። ምን እናቴም አለች፣ ተስማምተናል። ነገ የመጨረሻ ቀን ነው። በስልክም ቅድም አውርቻለሁ እኮ ዛሬ ነው እኮ የሚያልቀው ቀን አልቆ ነው። መች ከቀኑ 6 ሰዓት ሲል ያበቃል። ወይኔ ይሄ ሰውዬ ግን ምን አይነት እሺ ነገ እሰጥሃለሁ። ነገ ጠዋት የለም ነገ እስከ ማታ ታገስ። 11ኛ ቀን ማለት ነው ነገ ጠዋት ማለት። ሙአዝ ችግር ምንድነው? ነገ ታገስ። ነገ እንሰጣለን ሙሉን ብር አለው። ለምንድን ነው እንደዚህ የምትሆነው እንዴ? እናቴ እኮ ሙአዝ በእናትህ በቃ የምፈልገው ምን ነው እሷ ነው አላም ተመልሳ መጣ። ዛሬ 10 ቀን አልፏል። ዛሬ 10ኛ ቀን። አዎ ባለፈው ባወራነው መሰረት እሱን አክብሬ በቃሌ መሰረት ተገኝቻለሁ ዛሬ። እና አሁን ምንድነው የተፈለገው? እኔ እንሰጣለን ነገ ይጨራርሰናል እያልኩ አልሰማለኝ። ታዲያ 10 ቀን ምን በተባለበት ቀን ይሆናል እንዴ? እኛ እኮ አበሾት ነን ጌታዬ እኮ 10 ቀን። ይሄ ደግሞ የኛ አሰራራችን። አሁን እዚህ ጋር ዛሬ 10ኛ ቀን ስላለፈ ደውዬለታለሁ፣ አውርቼዋለሁ። ለማጣጣል ነገር ነው ያደረገኝ። አክብሮ አላወራኝም እና አሁን እዚህ ጋር እንዲፈርምልኝ ነው የመጣሁት። አሁን እሱ ይስተካከላል፣ ችግር የለም። ነገ ትወስዳለህ። በቃ እኮ ምንድነው አሁን ችግሩ አለ? አሁን አበቃ በቃ እኛ ነገ እናስተካክል። አበቃ የምትለው ምን የእግዚአብሔር ቃል ነው እንደ ይሄን ያህል አበቃ የምትለው ምንድነው? ይሄን ያህል የሚያጣድፍ ነገር ምን መጣ? በቃ የቆየውን ያህል ቆይታል። አሁንም 1 ቀንና 2 ቀን ስጠን። ባንዴ የገንዘብ ጉዳይ ነው። እኛም ህጉ ትደርስበታለህ። ህግ ችግር የለውም። በህግ መሰረት ከሄድ እስከ ህግ የሚያደርስ ነገር የለም። እሺ እኛ የካድነ ነገር አለ ክዶናል። እኔ እንኳን አልካዳችሁኝም። እኔም እኮ ተጎድቻለሁ በሰዓቱ አይደል እንዴ? ስለዚህ አሁን እኔም በማላውቀው ነገር ውስጥ እየገባሁኝ ነው። እኔም ህይወቴን ፈልጋለሁ የኔ ጌታ። አሁን ያንተ ገንዘብህ ነው አውቃለሁ። እማኝ በሌለበት አንተም የሆነ ነገር ወይኔ ባልማላውቀው ነገር እኮ ነው ያደረከው። አንተም ራስህ ገንዘብህን ነው ያየኸው አንተ። ገንዘቤ ነው። ስለዚህ አሁን እሱ ያን እንደዛ ለምኑኝ እኔ ወለድ በጠይቅ እኮ የትኔት ይላል ወለድ። ስንት ጊዜ እግዚአብሔር ይስጥልን፣ እናመሰግናለን። አሁን 2 ቀን ስጠን እንከፍላለን። አንተ አንድ ቀን ብትታገዝ ማለት አንድ ቀን ብትታገዝ ማለት አንድ ቀን መታገዝ ይከብዳል። አንድ ቀን መታገዝ ይከብዳል። ያጠፋው አንተ ነህ። አንተ አጥፍተህ አሁን ደግሞ መልሰህ ልጁን ምን እንትን ትለዋለህ? ራስህ ነው ያጠፋው። አሁን አፋለኝ ብለህ ትናገራለህ። እኔን ሌላው ውስጥ አትክተተኝ። አፋለኝ ብለህ አትናገር አንተ። አሁን እዚህ ጋር የሱን ፍርሚያ ብቻ ነው የምፈልገው። ፊርማው ይደርሳል፣ ችግር የለውም። አሁን የሚፈረምልኝ ከሆነ አሁን ይፈረም። ለምን እኛን ገደብ ነገ ስጠኝ፣ ነገ ብርህን ሙሉ እሰጣለሁ። ለምን ቤቴን እኔ በለፋውበት እንትን እላለሁ? አይሆንም። እኔም የለፋውበትን እኮ ነው ላቤት ማድረግ ያመጣውበትን ብር ነው እኮ እንሰጣለን ብርህን እኮ ዛሬ 10ኛ ቀን ባለፈው አወራን። ዛሬ ነበረ የተባለው ሰው አላመጣልኝም። በቃ ይሰጣል ነገር ገደብ ስጠን፣ ተረጋጋ። ነገ እንሰጣለን። ኧረ የለም ዛሬ መጨረሻ ዛሬ እምቢ ክፉ ሰው አትመስለኝም ነበር። ልንገር አሁን አንተ ከሱ ጋር አትከራከር። ክፉ ሰው ነው። አንድ ቀን መታገስ ይከብዳል። ማትረባ በቃኛ። ከዚህም በኋላ እንደውም አልፈርምም። እኔ ነገ ተነስተህ ምን ታመጣለህ? በህግ ጨርሳለሁ። ሁሉም ነገር ተመለስ። በህግ ነው የምጨርሰው። ህግ ላይ የሚወስድህም ነገር የለም። ተረጋጋ። እኔ ወለድ በጠይቅህ እኮ ምንድነው አንድ ቀን ሰብስብ፣ አፍህን ሰብስብ። እድሜ ላንተ አንተ እንደዛ ለምነኝ ወስደ እድሜ ላንተ ስንት ጊዜ አሁን እኛ እንሰጣለን። በቃ አንተ ተረጋጋ እያልኩህ እኮ ነው። ለምን እንዲህ ትሆናለህ? የለም እውነት ማዘር እኔ እርሱን አክብሬ ነው እዚህ ድረስ ነው የመጣው። እንሰጣለን አልኩህ እኮ ተረጋጋ። ብሩ እኮ አሁን አስገባልኝ። አንተም ታስገባልኝ። አሁን እኮ አይደለም ነገ እያልኩህ እኮ ነው። ገደብ ስጠኝ እያልኩህ እኮ ነው። አንተም ደግሞ ምን ነው አንተ ምን ነው ምንም ከዚህ በላይ መታገስ አረ የእግዚአብሔር ቃል አረከው እኮ ምን ነው የኔ ልጅ ምን ነው ይሄን ያህል አይ ተረጋጋ። እሱን ጠይቂው። ስንት ጊዜ እኮ ይገባኛል። ብሩን ከወሰደ ስንት ጊዜ እንደሆነ እሱ ነው እኔንም የገደለኝ። በቃ እሺ ጠይቂው። እሺ እኔ ለፋውበት
ብዙ መከራ ያየውበትን ደግሞ ምንም ማደርገው ነገር የለም ስለዚህ አሁን መሆን ባለበት መስመር ብር እየፈለግን ነው ስለዚህ ብሩ ደግሞ ዛሬ አመጣልሻለሁ ያለኝ ሰው አላመጣልኝም ቆኔ ቀደም ቤል አለመምጣት ደወል ያስ ያንተ ፍታልኝ እኔ ግራ ገብቶኛል እኔ ሙአዝ እኔ ሰጣሃለሁ ተስማማን እኮ በቃ እኮ ይኸው ነገ ሙሉ ለሙሉ ይሰጣው እሷም ብለሃለች ነገ ብሩ ሙሉ ለሙሉ ይሰጣሃል ታስደበድበኝ ነው ምንድነው ገንዘብ ነበር አይደል እሱን ደግሞ እንሰጣለን አለ አይደል ምንድነው ካሜራ ምናን እየደቀቀ ሆኗል ምናምን 6 ሰዓት ሲሆን ታስደበድበኝ ነው ጭራሽ እንዴ ደብደብ አይደለም እንደዛ አይደለም እሱ የመጣው ሙአዝ ሰማኝ ምንድነው የሚኖርካ ነው ፈርም ይላል አንተ መፈረም አንተ የት ሄዳል ሙአዝ እኔ ሙአዝ ምነግርህ ነገር ቢኖር ታገስ ነገ ይሰጣል ነገ ሁሉም ብር ይሰጣል ይሄ ነው የሚፈርመው ነገ ሁሉም ቤት ውስጥ እንዲሸጥ ነው የሚፈርመው ማለት ነው መጨረሻው ሌቭል ይሄን እኔ በህይወት ያለሁኝ አይሆንም ይሄንን ስማ እኔ ብሩ ከፈላልኝ ያመጣልሃለሁ አንተ አልሰማህም ባለ ይመጣል 10 ቀን አለኝ ነገ እንሰጣለን ብያለሁ ነገ ይመጣል በቃ አለ ከዚህ እኔ መታገስ ይቻላል አንድ ቀን ሙአዝ አንተ አትናገር አቤኔ ኮር በላይ አልፏል እሺ እሺ ዝም በላው አንተ አሁን በየኔ ቋንቋ ካልገባው በአንተ ቋንቋ ንገረውና የሚገባው ከሆነ እኔ ነገ ታገሰኝ ይሄ ዛሬ ተብሏል አው ዛሬ ነበር ነገር ግን እኛም ተጨንቀን ነው ያለነው ዛሬ ይመጣልኛል ያልኩ ስላልደረሰልኝ ነው እስከ ማታ ይደርስልኛል የሰው ልጅ ደግሞ ባለበት ላይሆንለት ይችላል በቃ ይሄንን አስብ ስለዚህ እግዚአብሔር ይስጥ ብያለሁ አመስግኛለሁ እኔን ጉድ ያረገኝ ይሄው ነው ለአንተ አይደለም ጉድ ያረገኝ ያዋረደኝ የገደለኝ ልጅ ስሙ ማን ነው ንገረኝ ስሙ ሙዝ ነው ሙአዝ ነው አሰነ ይኸውልህ ወንድሜ ገንዘብ ከሆነ ገንዘብን እንመልስልሃለን ገንዘብ ነው አይደል የወሰደብህ ሙዝ ነው ሙአዝ ይኸውልህ ገንዘብ ነው የወሰደብህ ገንዘብን ይመልስልሃል ገንዘብን የወሰደችው እናትየው አይደለችም ወይም አባትየው አይደለም እሱ ባጠፋው በደል ድስማኝ እሱ ባጠፋው በደል ደግሞ እነሱ የሚከሰሱበት የሚጎዱበት ምክንያት የለም አይደል ስለዚህ ቤት አይደለም የወሰደው ገብቶኛል ገንዘብ ወስዶብህ ቤቱን አስያዝ አይደል ስለዚህ ገንዘብን ነው የምትፈልገው አንተ ባጭው ስለዚህ ይሄን ሁሉ የወሰደው ገንዘብ ደግሞ እንደ ቅጠል አይደለም አንዴ ተበጥሶ የሚመጣው ጊዜ ያስፈልገናል አይደል ስለዚህ ጊዜ ስጠን አንድ ሁለት ጊዜ ስጠን ቤቱን ደግሞ በጭራሽ እኛ መሸጥ አንፈልግም ምክንያቱም ይሄ ቤት እንዴት ሆኖ እንደተሰራ እኛ ነን የምናውቀው ቤተሰብ እንትን ብላ ገባኝ በቃ እሱ የሱ ነገር ነው ብለ ያለፈው እሱ የሁለታችሁ ነገር ነው የራሴ ነው ብሎ ካርታ በስሙ ነው ያለው ገባኝ በቃ እሱ ስህተት ነው ገብቷል አይደለ እንደ ስህተት አድርገህ ቁጠረው አንድ ሁለት ቀን በዛ ከተባለ ሁለት ቀን አንድ ሁለት ሶስት እያልኩ 10 ቀን ጠብቀሃል አዎ እሺ 10 ቀን ጠብቀሃል 10 ቀን በቃ ሁለት ቀን ስጠን አንድ ሁለት ቀን ስጠን ዛሬ መጨረሻ እንቢ የምትሉኝ ከሆነ የህግ አካል ይዤ እመጣለሁ ምን ይሆንክ ነው ይሰው ልጅ ማለት ህሊና አለ አይደል ቤተሰብ አለ አይደል እናት አባት አለ እኛ የኛ ስራ እንደዚህ አይደለም እኛ ሰራራችን ሰው ልጅ ነህ አይደል አንተም ነገ ምን እንደምትሆን አታውቅም እኔ ከዚህ በፊት እኔ ለእርሱ አልነገርኩትም እንጂ ከዚህ በፊት ብዙ ጊዜ ተበድሮኛል እሺ ሊሆን ይችላል እኔ አላውቅም መልሶልኛል በዚህኛው ግን አሁን እንዲህ እናደርጋለን እኔ አሁን ቤተሰብ ይዣለሁ በሽተኛ ይዣለሁ ወረቀቱን ያውጥቻ አልጥልም ስለዚህ ያዝ አንተ የራስህን ነገ እንደምንም አቤኔ ቢያንስ እስከ 10 እስከ 11 ሰዓት ባለው ብሩ ይመጣል እየፈለግን እኮ ነው እየተሯሯጥን ነው የተወሰነ ስለጎደለኝ ነው አለ ብሩ የተወሰነ ብር ጎሎኛል በቃ እኔ እኮ ወለድ ጠይቄ እሺ ከይቅርታ ጋር ልለምንህ እሺ ከይቅርታ ጋር ልለምንህ እንደዚህ ምን ከሆነ ደግሞ እንደዚህ አንገብጋቢ ሚል ከሆነ ያለው ብር እጃችን ላይ ያለው ብር ውሰድና ሙሉ ድፍን ከዛ በኋላ ቀሪውን ብር ደግሞ ባንዴ ነገ እሺ ነገ ውሰድ ሙሉ ነገ ውሰድ አንተ ቆይ ችግር ብርህን ነው ቤቱን ነው የምትፈልገው እንትን አሰጠኝም ለአንድ ቀን እሺ ግማሹን ብር አስገቡልኝ እሺ በቃ እሱን በዛ እናስገባለን በቃ እናስገባለን ከዛ 11 ሰዓት ሲል ቀሩ ይገባል እሺ ችግር የለውም በቃ እሱን እንጨርሳለን በዚህ እንስማማ አመሰግናለሁ ግን ከዚህ በኋላ ስማኝ ከዚህ በኋላ ካሜራ እየደቀንክ እንደዚህ አይነት ነገር እዚህ ቤት እንደዚህ አይነት ነገር እንዳታከይ እንደገና ደግሞ አንድ ነገር አለ ሁለተኛ እሱ ብድር ብሎ ወደ አንተ ቢመጣ እኛ ተጠያቂ አይደለም ይሄንን እሺ በዚህ ነገር እንትን ብላል አንተ አዎ በቃ እናስገባለን ገንዘብን የሚጎለውን እግዚአብሔር ከፈቀደ ዛሬ ካላገኘን ነገ ከነገር ምንም እኛ ምንፈለጥበት ነገር የለም እስካገኘን ድረስ እኔ እኮ አሁን ቀሪውን ብር አሁን ያስገባልኝ አካውንት ያለው ይገባል አሁንም ቴክስት ይገባል አሁንም ግን የነገር ሙሉ ብር አይደለም ይጠብቅ እያልኩ ከቻልን ሙሉ ብር ካልቻልን የተወሰነውን አስገብተን በቀሪ ከ75 በላይ መግባት አለበት ሙአዝ ምን ይሆንክ ነው እሺ ከዛባልካ አይበቃም እንዴ አንተ ቆይ ምንድነው እንትን ከ75 በላይ ፈልጋለሁ ቆይ ለምንድነው እሺ ተስማማን አይደል እሺ ውጣ ከ75 በላይ ፈልጋለሁ 75% በላይ ሆነና አስገባለን እናስገባለን አንተ አትጨናነቅ በቃ
በሰላም እናስገባ እናመስግናለን።